ሰላም ውድና የተከበራችሁ የኔ የዝናሽ ዩቲዩብ ተከታታዮች ወይም ደግሞ ያው የኔ ቪዲዮ የምትከታተሉ ማለት ነው። እስቲ በሰው ሀገር ላይ ስንሰራ ወይም ደግሞ በሰው ስራ ላይ ስንኖር በስራችን ላይ የተማርናቸው ነገሮች ምን ምንድን ናቸው? በእኛ በራሳችን ስራ ላይ በእኛ ስራ ላይ ስንሆን የተማርናቸው የስራችን ያስተማረን ነገር በህይወታችን ምንድን ነው ማለት ነው። እኔ በራሴ የተማርኩት ለምሳሌ በስራ ላይ ስንሆን እስቲ ራሳችንን ገምግመን እናውቃለን ወይም ደግሞ ራሳችንን አይተን እናውቃለን። ለምሳሌ እኔ ስራ ስሰራ ያለኝ ለውጥ ወይም ደግሞ እየሰራው ያለው ምንድን ነው? ለእኔ ስራዬ ያደረገልኝ አስተዋጽኦ በማንኛውም ቦታ ቢሆን ማለት ወይም ደግሞ በማንኛውም ነገር ላይ ቢሆን ማለት ነው። እኔ ብዬ የምለው ነገር አንደኛው ራሴን እንዳዳብር ረድቶኛል። ራሴን እንዳዳብር ማለት አይምሮዬን አስፍቼ እንዳስብና በቃ አይምሮዬን አስፍቼ እንዳስብ ማለት ነው። ሁለተኛው ነገር ደግሞ ለእኔ በስራዬ ላይ በሰው ሀገር ስሰራ ያገኘሁት ሌላው ነገር ደግሞ ምንድን ነው? በቃ አለ አይደለ ትዕግስት ማለት ነው። ትዕግስት ከሌለ አቋም ያለው ስራ ወይም ደግሞ በቃ ትክክለኛ ስራ ማከናወን እንደማይቻል ማለት ነው። ሌላው ደግሞ ምንድነው? ሁልጊዜ እኛ በስራችን ላይ አንዳንዴ የሆነ በቃ ይሄንን ስራ ባልሰራው እኮ ምናምን ብለን አንዳንዴ የሆነ በቃ እንተዋለን አይደለም። እንደው ስራ ባይኖር ምናምን ብለን የሆነ አንዳንድ ጊዜ እንሰላቻለን ወይም ደግሞ እናቆማለን ማለት ነው። ሌላው ደግሞ ምንድነው መሰላችሁ? ትዕግስት በጣም ነው ትዕግስት። አሁን እኔ በስራሽ ምን ተማርሽ ብትሉኝ ትዕግስት በጣም አስተምሮኛል ማለት ነው። ትልቅ በቃ በጣም ትዕግስት እንዲኖረኝ ማለት ነው። ሌላው ደግሞ ምንድነው? ማስተዋል ተረጋግቶ ነገሮችን አስተውሎ መረዳት እንድችል ማለት ነው። በቃ አስተውዬ ኦኬ ይሄ ነገር እኮ በቃ ተረጋግቼና ጊዜ ሰጥቼው ማድረግ ያለብኝ ኃላፊነት ነው ብዬ እንድረዳ አድርጎኛል ማለት ነው። እንደገና ደግሞ ሌላው ምንድነው? አንዳንዴ እኛ ሰዎች ወይም ደግሞ እኛ ራሳችን በሰው ሀገር ላይ ስንሰራ ወይም በሰው ሀገር ላይ ስንኖር ብዙ ነገሮችን የሆነ ችላ ብለን ልናልፋቸው የሚችሉ ነገሮች አሉ በስራችን ላይ ማለት ነው። ዛሬ ወይ ተመሳሳይ ስራ ነው የምሰራው ወይ ደግሞ ይሄ ዛሬ ይሄን ባልሰራ ሱፍ ነገ ይሄን ነገር ባደርግ ምናምን ነገር አለ የሆነ በቃ እንትን የማለት ነገር የመዛል ነገር ማለት ነው። ግን ያ አይደለም። ለሰው ልጅ ግን ያው ስራችን እስከሆነ ድረስ ስራ ነው። ያው በነገራችን ላይ ግን አንድ ሰው ስራ ሲሰራ አላማ ሊኖረው ይገባል ማለቴ ለዛ ላሰብነው አላማ ላይ ለመድረስ የሰጠን ኃላፊነት መወጣት አለብን። ምንም ቢፈጠር ምንም ማለት ነው። አይኖ ብዙ ነገር እንደሚያጋጥም አውቃለሁ በስራ ላይ ግን ያ ነገር ምንም አይነት አንድ አላማ ያለው ሰው የፈለገ ያክል የሆነ የሚከብደው ወይም ደግሞ ማንኛውም ነገር ቢኖር ከአላማችን የሚያስቀር ነገር አለ ብዬ አላምንም እኔ ማለት ነው። እስቲ እናንተ ደግሞ ማለት ነው ኮሜንት ላይ ይህንን ቪዲዮ የምትከታተሉ ኮሜንት ላይ እስቲ አስተያየት ትሰጡኛላችሁ ማለት ነው። አስተያየት እስቲ እኔ ይሄን ባደርግ እንዲህ ነው በቃ የራሳችሁን ግምት ማለት ወይም ደግሞ ራሳችሁ ያላችሁበትን ሁኔታ ትነግሩኛላችሁ ማለት ነው። እሺ እንደገና ደግሞ ሌላው ነገር ምንድነው ማለት ነው? እኔ ለሚዲያው አዲስ ነኝ። ገና እንደ አዲስ ነው እየመጣሁ እየተንሰራራሁ ያለሁት እና ያው በቃ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በመሃል ሌላው ደግሞ እኔ በሰው ሀገር ላይ ስኖር ከስራ የተማርኩት ነገር ምንድነው? ከራሴ ከምሰራው ላይ ካለሁበት የስራ ሁኔታ ወይም ደግሞ ከተሰማራሁበት ስራ የተማርኩት ነገር ምንድነው? ጽናት ማለት ነው። የምር ጽናት በጣም ነው የሚያስፈልገው በስራችሁ ላይ በተለይ ሰው ሀገር ሆናችሁ ሲሰሩ ጽናት በጣም ያስፈልጋል። ውሳኔ በጣም ያስፈልጋል። ገባችሁ? ውሳኔ በጣም በህይወታችሁ ውስጥ የሚያስፈልግ ጉዳይ ነው። ለማንኛውም ነገር ስራ ለመስራት ብቻ ሳይሆን ለማንኛውም ነገር በቃ ውሳኔ ያስፈልጋል ማለት ነው። ይቅርታ አድርጉልኝ
ውሳኔ ያስፈልጋል። በቃ ይሄ የምታልፉት ቻሌንጅ አለ ወይም ደግሞ ውጣ ውረድ አለ በስራ መሀል። ግን ያን ብቻ ሳይሆን ግን ማለፍ ብቻ ሳይሆን በተለያዩ አጋጣሚዎች ያንን ነገር በቃ ስትሮንግ ወይም ደግሞ በጣም ጠንካራ ሆናችሁ ያንን ስራ ማሳለፍ አለባችሁ ማለት ነው። ወይም ደግሞ የሰጣችሁን ኃላፊነት በጽሞና በቃ በትዕግስት ማለፍ እንዳለባችሁ ነው ማለት ነው። ሌላው ነገር ደግሞ ምንድነው በስራ ላይ ሆኜ ለምንድን ነው አንዳንዴ የሚል ሰው ሊኖር ስለሚችል ነው። ለምሳሌ አሁን እኔ ስራ እየሰራሁ ያለ አንዳንዴ በቃ የሆነ ውስጣችን ብትታዩ ምናምን ነገር የመሰላችሁት ነገር አለ። አንዳንዴ ሁሌ ግን ማለት ነው እጅ አትስጡት። የምር እጅ አትስጡ ለማንኛውም ነገር፣ በቃ ለሁሉም ነገር እጅ አትስጡ ማለት ነው። በቃ ቢሰለቻችሁም ወይ ቢደብራችሁም የፈለገ ነገር ቢሆን ማለት ነው እጅ አትስጡት። በቃ እየገፋችሁትም ቢሆን ያንን ቀን ማሳለፍ አለባችሁ ማለት ነው። ይህ ግዴታችን ነው፣ ሲጀምር ግዴታችን ነው ማለት ነው። በቃ እንደ ኃላፊነት ነው ሁሉም ነገር ራሳችን የምንሰራው ለነሱ ሳይሆን ወይም ደግሞ ለነሱ ብለን ሳይሆን ለራሳችን ስንል ማለት ነው። ለነሱ ለማንም ብለን አይደል። በነገራችን ላይ አሁን አንዳንዶች ምን አባታቸው ባንሰራ እንደዚህ ባይሆን ምናምን የሚባል፣ ግን ያ አይደለም ትልቁ ነገር ለሰው ልጅ ማለት ነው። በቃ አይመለከተንም ማለት ነው። አንዳንዴ ስለነሱ የምንሰራ የሚመስለን ነገር አይደለም። ለራሳችን ነው የምንሰራው። በነገራችን ላይ ለነሱ ብለን አይደለም የምንሰራው፣ ለራሳችን ብለን ነው የምንሰራው። ምክንያቱም ትክክለኛ የስራ ወኔ ወይም ደግሞ የስራ ፍላጎት ያለው ሰው መጀመሪያ ራሱን መመርመር ነው ያለበት። እኔ እየሰራ ያለሁት ለማን ነው? እየሰራ ያለሁት ለምንድን ነው? የሆነ ውስጣችን ድክመት ሲሰማን፣ መሰላቸት ሲሰማን፣ የሆነ አንዳንድ ነገሮች በቃ የሆነ የሚደብሩ ነገሮች ይኖራሉ። እነዛ ሲሰሙ እንትን ማለት በቃ አይ ኖ ኢትስ ኦኬ፣ በቃ ችግር የለውም ይሄ እኮ ነገ የሚያልፍ ነገር ነው ብለን በውሳኔ በጽናት በተስፋ በወኔ ሰርተን ማለፍ አለብን ማለት ነው ያለንበትን ሁኔታ። እና በተረፈ አበረታቱኝ። እኔ ለዩቲዩብ አዲስ ነኝ ወይም ደግሞ አዲስ ዩቲዩብ ገቢ ነኝ ማለት ነው። በተረፈ እንግዲህ አመሰግናለሁ። ኮሜንት ምናምን እያደረጋችሁ አበረታቱኝ። ኮሜንታችሁን በጣም ያስፈልገኛል ማለት ነው። በተረፈ አመሰግናለሁ። መልካም ቀን